እኔ ብናገር ባወራ ሊረዱኝ በልቤ ያለውን ይሄ የዓላማ ግዝፈቴ ባወራ ባወጣ ማይረዱኝ ብዙ ሰዎች በዙሪያዬ ያሉ የዓላማህን ግዝፈት በልብ ውስጥ ምን አይነት ቦታ እንዳለው መታቀው አንተና አንተ ብቻ ነህ አንተና አንተ ብቻ ነህ በቃ ስለዚህ ያክ በልብክ ውስጥ ያለው ዓላማ ውሳኔ ይፈልጋል ፎከስ ይፈልጋል በቃ የመጣውን ነገሮች ሁሉ ቀበላለሁ ብለህ እንድታስብ ቻሌንጆች ቢገጥሙኝም ወጣለሁ ብለህ የምትወስናቸው ውሳኔዎች ያስፈልጋሉ ጥሩ ውሳኔዎችን መወሰን በህይወት ላይ ወይ ይጥላል ወይ ያነሳል አይደል እኛ የውሳኔዎቻችን ውጤቶች ነን ብዬ አስባለሁ ኤግዛክትሊ አሁን ለምሳሌ እኔ የሬዲዮ ሾው አዘጋጅ ነበርኩ ቴሌቪዥን ላይ አዘጋጅ ነበርኩ ትልቅ የግጥም ምሽቶችን ሳይቀር ከክልል ከተማ እስከ ምናምን አቀርብ ነበር ወደ ሚሊታሪ ቤት ስገባ ግን ሃው ያሉኝ ሰዎች አሉ ማለት ቻሌንጅ አለ እንደገና ደግሞ ይሄ ተምረው ከበቁ በኋላ ስራ ይዘው ስራቸውን ትተው ነው ብለው የሚገባበት ቤት አይደለም ብለው ያስባሉ እዚህ ላይ አብርሽኔ ውሳኔ ነው የሚጠበቀው አይደል እነኛን ነገሮች ትንሽ የጋዜጠኝነት ህይወቱም ጠቅሞኛል ከዛ በኋላ ደግሞ ወደ ሚሊታሪው ስገባ አለቆችን ሳገኝ ምናምን እየጨመረ መጥቷል የውሳኔ ሰው መሆን ማለት ህልምህን የሆነ ቦታ ለመገንባት ሄደ ነው እንዲህ ቢሆን ይሄ ጥሩ አይመስለኝም ብሎ ሰዎች ሊያከሽፉብህ ሲሞክሩ አይ ይሄኛው ነው ያስኩት ዓላማ ነው ትክክል ብሎ ወስኖ በራስ ሄዶ ሰክሰስ ማድረግ በራስ ውሳኔ መቻል ይመስለኛል